ከኬሚካል ነፃ የሆነ የህፃናት ሻምፖና ኮንዲሽነር ለገበያ መቅረቡ ተገለጸ። ኤልመን ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ የመጀመሪያ የሆነውን ከሰልፌት ከፓራቢንና ከሚኔራል ኦይል ነፃ የሆነና ለህፃናት ታሳቢ በማድረግ የተመረተውን ዶቃ ኪድስ ሻምፖና ዶቃ ኪድስ ኮንዲሽነር ወደ ገበያ ማስገባቱን በጎልደን ቱሊፕ ሆቴል በተሰጠው መግለጫ አሳውቋል። የዶቃ የልጆች ሻምፖና ኮንዲሽነር ከኬሚካል ነፃ በመሆኑ ልጆችን አይን ውስጥ ቢገባም የማይቆጠቁጥ የማያስለቅስ የፀጉርን ተፈጥሯዊ ወዝን እንደጠበቀ የፀጉር እርጥበት መጠንን ይጠብቃል ተብሏል። በተጨማሪም ድርጅቱ ምርቴን ያስተዋውቁልኛል ያላቸውን በቲክቶክ መንደር ተጽዕኖ ፈጣሪ የሆኑትን ጥንዶች ዳናዊት ገብረ ኪዳንና ሚኪያስ ታደሰን የድርጅቱ የብራንድ አምባሳደር አድርጎ የሾማቸው ሲሆን የፊርማ ስነ ስርዓትም አከናውነዋል። ቲክቶከሮቹ 2 ሚሊዮን ብር ተከፍሏቸው አምባሳደር እንደሆኑም ጨምሮ የገለጸ ሲሆን በየዓመቱ የሚታደስ የ1 ዓመት ኮንትራት እንዳላቸው ጠቅሶ የዘገበው ባልደረባችን ዮናስ ግርማ ነው።